ከሁለቱም በኩል ሲገነባ የነበረ ድልድይ መሃል መጋጠሚያው ጋር ሲደርስ እንዴት አልገናኛለ? ከዚህ በላይ ዋናው ጥያቄ ደግሞ ኢንጂነሮች እንዴት አድርገው ያስተካክሉታል የሚለው ነው። ይህ በሀገረ ክሮሺያ በሚገኘው በዘቲና ወንዝ የተገነባው ትልቅ ድልድይ ስህተት ሲሆን ሁለት የኢንጂነሪንግ ቡድኖች ከሁለት የዋሻ ጫፍ ድልድይ መገንባት የጀመሩ ሲሆን የድልድዩን ክፍል ከፋፍለው ከውስጥ ጀምረው ግንባታውን ያካሂዳሉ። ግንባታው እየተጠናቀቀ ሲመጣ ሁለቱ የኢንጂነሪንግ ቡድኖች ድልድዩን መሃል ላይ ማገናኘት ሲገባቸው አንደኛው የድልድይ ክፍል ዝቅ፣ ሌላኛው ደግሞ ከፍ ያለ ሆኗል። ይህ የኮንስትራክሽን ስህተት በአገሪቱ ሶሻል ሚዲያዎች ቫይራል በመሆን ብዙዎችን ያነጋገረ ሲሆን ለዓመታት ሲለፋበት የነበረውና ሊጠናቀቅ ትንሽ ብቻ ሲቀረው የቆመው ድልድይ የአገሪቱን መንግሥት ሳይቀር አስደጭቶታል። እንደ ዕድል ሆኖ ይህንን ፕሮጀክት ያዳነው ብቸኛው ነገር ድልድዩ ከኮንክሪት ሳይሆን ከብረት የተሠራ መሆኑ የኢንጂነሪንግ ስህተቱን ለማስተካከል ዕድል ስቷቸዋል። የብረት ስትራክቸሩን ከዋሻ ውስጥ በመሆን ኢንጂነሮች ሃይድሮሊክ ጃክ በመባል የሚታወቅ መሳሪያን በመጠቀም ብረቱን ማስተካከል የቻሉ ሲሆን ሌሎች የብረቱን ክፍሎች በመቁረጥና በመበየድ ድልድዩን እንደገና ማስተካከል ችለዋል። በመጨረሻም ድልድዩን አጠናቆ ማስመረቅ የተቻለ ሲሆን ይህ ሁሉ ፕሮሰስ 10 ዓመትን እንደፈጀ ለማወቅ ተችሏል።